በጣም ለቅርቡ ሰው ጸልዩዋል። ለቅርቡ ሰው ጌታን እንዲያገኝ የጸለይክለት ሰው አለ። ለቅርብ ለሆነ ሰው ለቤተሰብ ማለት ነው ጌታ ኢየሱስን እንዲቀበል ሆነ። አሜን። ካንተ ጸሎት የተነሳ እናንተ ቤት ውስጥ ሊገባ የነበረው ክፉ ነገር ተከለከለ። አሜን አሜን። እነጠቃለሁ በል እስኪ እነጠቃለሁ። አሜን አሜን። ሰማይ ምንድነው ያየኸው? ማለት ከአንድ ሰሞን ሙሉ እና ከኔ ጋር ጊዜ አሳልፍ ብሎኝ በራእይ ማን ነው እየጸለይኩ እሺ ብዬ እንትን ሲል በመጨረሻ ጊዜ ልክ ሲተኛ ማለት የሆነ ራሴን አሞኝና ሲተኝ ልክ መንፈሴን በሌላ እንትን ነው ያየኋት። መንፈሴ ስትሄድ ነው ያየኋት። እንትን በሌላ ነፍስ ስትሄድ አየሃት? ነፍሴ ስትሄድ አየኋትና ከዛ በወርቃማ እንትን ይሄድኩ ሳለሁ በዛና በዚህ እንትን መላእክቶች እንትን በመለከት እያደረጉ በጭብጨባና እንትን እያደረጉ አየሁ። ሲቀበሉ ካየ እሺ ከዛ እየሄድኩ አንድ ሰው በጣም እንትን ልክ ፊቱ ልክ እንደ ፀሐይ እንትን አረገኝና እያበራ እንደዚህ ሲል ልክ ወሰደኝና ወደ ሲኦል ደግሞ ወሰደኝ። ልክ ሲይዘኝ እንደዚህ ብለኝ ነው ያስኩት። ግን ወደ ሲኦል ሄድኩና ከዛ እዛ ብዙ እንትን አየሁና ይሄ እንትኑ እሳቱ ራሱ አንድ እሳት ያበራታል። አንዱ እሳት ያበራል። እዛ ግን ጨለማ ነው። እሳቱ አያበራም። እዛ እንትን ነው። ከዛ በሰይጣን ከእግዚአብሔር መንፈስ ወጥቶ ያሉ የሰይጣን ኤሪያ ሆኖ ያየው ነው። የሰይጣን ቀንድ ደግሞ በጣም እንትን ሆነ። የንጉስ ስፍራ ሆኖ ግን ሁለት እጁ ታስሯል። ግን የንጉስ እንትን ሆኖ ተቀምጦ በቀንዱ አርጎ የሱ ኤሪያ ሆኖ እንደዚህ ሲያደርግ በስጋ ይሞታል። ማን ነው እንትኑ ይሞታል። በሱ ኤሪያ ያለው ማን ነው? ከዛ እዛ ያሉ እኔ የሚያውቃቸው ሰዎች ነበሩ። ሲመለስ ደግሞ እንትን ነገርካቸው። እዛ ውስጥ ሆኖ የምታውቃቸው ሰዎች ምድር ላይ ያገኛቸው ከዛ ነገርካቸው። ከዛ ልክ ወደ እንትን ሄድኩና ሲመለስ በመጀመሪያ ያየሁት ከእግዚአብሔር ጋር ያየሁት ያለው የኤርትራ ነገር ስለው በቅርብ ቀን ምናምን ብሎ ኤርትራ መጀመሪያ በደም ተከባ አየሁና በደም ተከባ አየሁና ከዛ እንደዚህ ብሎ ነው የሚቀረው አልኩና አይ እንደዚህ አይደለም ብሎ ደግሞ እንትን አድርገው ከኢትዮጵያ ጋር ሰላም ሆኖ አየሁ።